የፈራ ነው ደርሷል። አሁን እኮ አንድ ማለት ያለብህ እኮ አንተ እኮ ነህ ዴቭ። እቺ ልጅ እኮ ማስወጣት ያለብህ አንተ ነህ እኮ። ግዴታው ያንተ ነው። አንተና አይርል የመጣው አንተና ቡዜ ነው የመጣችሁት አይደለ? አንተና ቡዜ የመጣችሁት የሆነ ጉዳይ ኑሯችሁ ነው። ያንን ጉዳይ ለመግደል ደግሞ እናንተ ብቻ እንጂ የምትበቁ ሄርሜላ እዚህ ላይ አታስፈልግም። አለቀ። ገባችሁ? አታስፈልግም። የዋለት ወንድ ትችላለች። እሱ ሌላ ጉዳይ ነው። ግን እዚህ ጋር ደግሞ ቤቷ ነው የሩታ ቤት ነው። ገባችሁ አይደለ? በቤቷ ደግሞ ማዘዝ ትችላለች። እቺ ልጅ እንድትመጣብኝ አልፈልግም ካለች መፍቷ ነው። እዚህ ጋር መፍት አላት። አትምጭብኝ ላይሽ አልፈልግም፣ ቤቴ ድረስ እንድትመጪ አልፈልግም ማለት በቃ መፍቷ ነው እንዴ። የሷን መብት አክብሩላት ነው እኛ እያልን ያለነው። እዚህ ጋር መብቷን እየተጋፋችሁ ነው። የምሬ ነው። መብቷን እየተጋፋችሁ ነው። ምንም አዲስ ነገር የለው እንዴ። ቢያንስ አክብሩ። እኔንም አዳምጭኝ ከማለታችሁ በፊት ሲጀመር እየወነጀላችኋት ነው። አሁን በዚህ ሰዓት እንደዚህ ደንዝዞ ትላታለች። እንደዚህ እያለቻት እንዴት ነው ቤቷ ቁማ እንድታወራ የምፈቅድላት ስታስቡትና እንዴት ነው ስታስቡት ልትፈቅድላት የምትችለው እንዴ? ሌላም ሴት ደግሞ ብትሆን ጸጉሯን ይዛ የነጨች ታስወጣታለች እንጂ ቁማ እንድታወራ እንደዚህ እየተባለች አትፈቅድም። ይሄ ግልጽ ነው። እሷ ሩታ በዚህን ሰዓት እንደዚህ ያውም ጸጥ ያለቻት እስካሁን ድረስ ስታወራ እንደዚህ ጸጥ ያለቻት ባሏን እንደዚህ የሆነ እንደዚህ እያለች ለማውራት ስትሞክር እኮ ጸጥ ያለቻት በጣም ብዙ ቤተሰብ እንደሚመለከታት ስለምታቅ ነው። እውነቱ እንዲወጣም ስለምፈልግ ነው። አሁን በዚህ ላይ እንደዚህ እያደረገች የነበረው ጸጥ ብላ የነበረው ለዛ ነው። አሁን ግን ተነሳባት። ምክንያቱም ሰው መስመር ሲስት እኮ መመለስ አለባችሁ። እንደዛ ነው እያደረገች ያለችው እና ግዴታ ነው እየተወጣች ያለችው እዚህ ላይ። አራት አስቁኝ ስለፈጠራችሁ የበሬ ነው እንዴ። ሁላችሁም ውጡ። ሲጀመር ማንም ሰው አይፈልጉም። ሁላችሁም ውጡ። እዚህ ጋር ኤፍሬም የለ፣ ዴቭ የለ፣ ቡዜ የለ፣ ሄርሜላ የለ። ውጡ ዝም ብላችሁ እዚህ ቤት እንዴ። ምንም አትሰሩም። ሁላችሁም እኮ ቦታ የሰው ቤት ውስጥ ነው ያላችሁ። ሲጀመር እናንተ ምንም አትሰሩም። በቃ ውጡ እንዴ። ይገባበዛሉ ፋሚሊ። አንቺ ውጪ፣ አንተ ውጣ፣ ለምንድነው አንተኛው ማትውጣ ምናምን ነገር እንዴ። መገባበዝ ምንድነው ጥቅሙ እንዴ? እዚህ ላይ እኮ ቂም ነው እኮ የምትተራረፉት እኮ እዚህ ላይ ቂም ነው የምትተራረፉት እንዴ። ቂም ነው የምትያያዙት እኮ። ሌላ አዲስ ነገር የለም የምትፈጥሩት። ምንም እየተጨበጠ ነገር የለም እንዴ። ምንድነው? አረ እያሰብን እያስተዋለ ምንድነው የምናየው? እሻው እንዴ እየተደማመጥን ነበር አይደል? እሷ እየተደማመጥን ነበረ። ግን ምን መብት ያመጣልኝ? ረጅም ሰዓት አይደለም ምንም መፍትሄ እኮ ላይኖረው ይችላል። ግን እዚህ ጋር ቢያንስ እንኳን እርስ በራሳችሁ አሁን ቢያንስ ያላችሁት ቤተሰብ ናችሁ ሁላችሁም አይደል? ለዚህ ላይ ከሄርሜላ በስተቀር ቤተሰቡ ናችኋል። ኦሬዲ የተዛመዳችሁ ሰዎች ናቸው። እህትና ወንድም ናችሁ። ሩታም ደግሞ የወንድማችሁ ሚስት ነች። ኦሬዲ በቃ ይሄ የታወቀ ነገር ነው። ገባን እኮ እንደዛ ሆናችሁ አልተግባባችሁት። እንዴት ነው እቺ ልጅ መጣ የምትግባቡት? ይሄ ነገር እኮ ግልጽ አይደለም። እንዴት ነው የምትግባቡት? እሺ መጀመሪያ እናንተ ቤተሰብ ብቻ ሆናችሁ ካልተግባባችሁ፣ ሩታንም ካልተረዳችኋት፣ እናንተንም እነሱ መረዳት ካልፈለጉ እንዴት ነው የምትግባቡት? ልትግባቡ እኮ አትችሉ። አሁን እኮ ሙጥኛ ያላችሁት እናንተ ናችሁ ዴብ እንዴ። ሙጥኛ ያላችሁት እናንተ ናችሁ። ይባስ ብሎ ደግሞ ይሄው ሄርሜላ መጣች። አሁን ይሄውላችሁ በስነ ስርዓት ደክሟት በደከመ መንፈስ ስታወራ ነበር። አይታችኋታል። ሩታን ጸጥ ብላ ነው የነበረው ትናንትና። ይሄው ዛሬ የቀጠለውን ቪዲዮ ግን እንዴት ነው አሁን ታያዋታላችሁ። ተነስታ ስትጣላ ከሷ ጋር ትመለከታላችሁ። በቃ ይሄ ነው እውነታው። ትመለከታላችሁ። ልጅቷ ተረጋግታለች። አሁን እኮ የባሰ የሆነ እሷን እሳት አድርጋችሁ ለማሳየት አትሞክሩ። በቃ አያስፈልግም። እዚህ ጋር እቺ ልጅ መኖር የለባት። ማውራት ካለባችሁ አውሩ። እናንተ ግን አትግባቡም አይደለ? እሱም አትግባቡበት ምክንያት ምንድነው? እናንተ ሩታን ስለማትረዱ ነው። በቃ የኔ ሐሳብ ነው ልክ ብቻ ብላችሁ ስለምትራመዱ ነው። እያያችሁት ያለ ፊት ለፊት ብቻ ስለሆነ ነው። እስኪ ዞር ብላችሁ ሌላም ነገር ተመልከቱ። እንዴ የኔ ሐሳብ ብቻ ካልተደመጠ የሚባል ነገር የለም እንዴ። የምሬን ነው። ሁሉም ሰው እኮ ልካም ነው። እንዴ ምንም አዲስ ነገር የለውም። በቃ ሩታን ቢያንስ የተወሰነ ለመረዳት ሞክሩ። አንቺ እንደዚህ ነሽ ብቻ ከማለት ለመረዳት እስኪ ሞክሩ። ምንም ልትረዷት አልቻላችሁ። ይሄን ደግሞ እያየን ነው። በቃ እያየን የምሬን ነው። እያሳያችሁ ነው እንዴ።
ልጅቷ ተኑርበት በቃ ተዋት እንዴ። በግድ እኮ የሚሆን ነገር የለም ከዚህ በላይ በግድ እኮ ምንም ልታመጡ አትችሉም እኮ። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን የምንመለከት ይሆናል። እኔን ሰብስክራይብ በማድረግ ወንድማችሁ አድርጉኝ። በጣም ብዙ አዳዲስ የተፈጠሩ ነገር አሉ። ብዙ ያልተጠበቁ ነገሮች ተከስተዋል። አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። እናንተ እንደምትሉት ምናምን ውስጥ ገብተን አይደለም። በመጀመሪያ ደግሞ ይኸውላችሁ አሁን ነገሩ ማለት ነው ፋሚሊ እየተጋጋለ ነው የሚመጣው። ገባችሁ? ሩታ ሄርሜላን ማየት አትፈልግም። በቃ የተረዳሁት ነገር ይሄ ነው። ሄርሜላን ማየት አትፈልግም። ከሄርሜላ ጋርም መገናኘትም አትፈልግም። አይደለም ማየት ቀርቶ የምሬን ነው። እና ይሄንን ነገር እናንተ ደግሞ ልታከብሩላት አልቻላችሁም። በዚህ ሰዓት ልታከብሩላት አልቻላችሁም። ዴብ ምንም እያከበረችሁላት አይደለም። ቤቷ ውስጥ ነው እየመጣች ያለችው አይደል? ሄርሜላስ እንዴት ነው እንደዚህ እየተገፋሽ አልፈልግሽም ኦልሞስት እያለሽ እኮ ነው አይደል እንዴ? የገንዘብ ባለሽ እንዴ ምንድን ነው የምትዩ እንዴ? ቀለበት አድርጉልሻል፣ እናቃለን፣ አይተናል። በቃ ቀለበት አድርግልኝ እያልሽ ጎተጉቹ ነበር፣ አይተናል። በቃ አልፈልግም። እሱ ደግሞ የሚመርጠው እሱ ነው እንግዲህ፣ ሌላ ሰው ሊመርጥለት አይችልም። ህይወቱን የሚኖረው እሱ ነው፣ ሌላ ሰው ሊመርጥለት አይችልም። ይህን ነገር መረዳት አለብሽ። ይህን ያክል እንደዚህ ድርቅ ማለትም ደግሞ ጥቅም የለውም። አለቀ፣ ጥቅም የለውም። ምንም ለፍተሽ መና ትሆኛለሽ እንጂ ምንም የምታገኘው ነገር የለም። አብርሃም ላንቺ የሚሆን ሰውም አይደለም ሲጀመር። በቃ እሱ መሆን ያለበት ሩታ ጋር ነው በዚህ ሰዓት። በቃ እነዚህ ልጆች ሩታና አብርሃም ፋሚሊ የፈለጋችሁትን አድርጉ እንጂ አይኖ ትዳራቸው ጤነኛ ላይሆን ይችላል። በቃ የሆነ ከን መሀል ላይ ሊገጥሙ ይችላል። ግን እነዚህ ልጆች በታሪክ ሊለያዩ አይችሉም። በቃ ይሄን ነው ማወቅ ያለባችሁ። ይሄንን ነው መታመን ያለበት። ይሄ ነው ፋሚሊ በታሪክ ይሄ የሚሆን ነገርም አይደለም። በቃ የምሬን ነው፣ የሚሆን ነገር አይደለም። መሆንም ያለበት እንደዛ ነው። በቃ ሩታ ጋር ነው ይሄ ሰውዬ መሆን ያለበት። አብርሃምም እየነገራት ነው፣ አልገባት አለ። አሁን ሄርሜላ አልገባት ብሎ ነው፣ አልገባት አለ። እንዴት አድርጉ ነግሮ አላቅም። ከዚህ በላይ መናገር አለ ብዬ አላስብም። የምሬን ነው፣ ከዚህ በላይ መናገር አለ ብዬ አላስብም። ምክንያቱም እሱ በግልጽ የሚፈልገውን ነገር እየተናገረ ነው። ከዚህ በላይ እኛ ምንም ልናስገድዱ አንችልም። ቡዜም ልታስገድጇችም፣ ወንድሙም ልታስገድዱ አትችሉም። አብርሃምን በዚህ ሰዓት እንዴ ልጁ ልክ ነው። በቃ ኖርማል ነው። በቃ እናንተም የራሳችሁን ህይወት ኑሩ። እሱን ተውና እንዴ ምንድን ነው ከህይወቱ ውጡ። የምሬንም ነግራችሁ እዩት እስኪ። የተወሰነ ጊዜ ደግሞ ከናንተ ርቆ እሱን ደግሞ ተመልከቱት። ጤናው አይደል ያሳሰባችሁ? ደህና ነው፣ ተመልከቱት። ጤነኛ ሆኖ ታዩታላችሁ። ደግሞ የምሬ ነው ታዩታላችሁ፣ ትመለከቱታላችሁ። ይህንን በደንብ ነው የምነግራችሁ። እየተደማመጥን ነበረ። ግን ምን መብት ያመጣልኝ? ረጅም ሰዓት አይደለም ምንም መፍትሄ እኮ ላይኖረው ይችላል። ግን እዚህ ጋር ቢያንስ እንኳን እርስ በራሳችሁ አሁን ቢያንስ ያላችሁት ቤተሰብ ናችሁ ሁላችሁም አይደል? ለዚህ ላይ ከሄርሜላ በስተቀር ቤተሰቡ ናችኋል። ኦልሬዲ የተዛመዳችሁ ሰዎች ናቸው። እህትና ወንድም ናችሁ። ሩታም ደግሞ የወንድማችሁ ሚስት ነች። ኦልሬዲ በቃ ይሄ የታወቀ ነገር ነው። ገባን እኮ እንደዛ ሆናችሁ አልተግባባችሁት። እንዴት ነው ይቺ ልጅ መጣ የምትግባቡት? ይሄ ነገር እኮ ግልጽ አይደለም። እንዴት ነው የምትግባቡት? እሺ መጀመሪያ እናንተ ቤተሰብ ብቻ ሆናችሁ ካልተግባባችሁ፣ ሩታንም ካልተረዳችኋት፣ እናንተንም እነሱ መረዳት ካልፈለጉ ሃው እንዴት ነው የምትግባቡት? ልትግባቡ እኮ አትችሉ። አሁን እኮ ሙጥኝ ያላችሁት እናንተ ናችሁ። ዴብ እንዴ ሙጥኝ ያላችሁት እናንተ ናችሁ። ይባስ ብሎ ደግሞ ይኸው ሄርሜላ መጣች። አሁን ይኸውላችሁ በስነ ስርዓት ደክሟት በደከመ መንፈስ ስታወራ ነበር። አይታችኋታል። ሩታን ጸጥ ብላ ነው የነበረው ትናንትና። ይኸው ዛሬ የቀጠለውን ቪዲዮ ግን እንዴት ነው አሁን ታያዋታላችሁ። ተነስታ ስትጣላ ከሷ ጋር ትመለከታላችሁ። በቃ ይሄ ነው እውነታው። ትመለከታላችሁ። ልጅቷ ተረጋግታለች። አሁን እኮ የባሰ የሆነ እሷን እሳት አድርጋችሁ ለማሳየት አትሞክሩ። በቃ አያስፈልግም። እዚህ ጋር እቺ ልጅ መኖር የለባት። ማውራት ካለባችሁ አውሩ። እናንተ ግን አትግባቡም አይደለ? እሱማ አትግባቡበት ምክንያት ምንድነው? እናንተ ሩታን ስለማትረዱ ነው። በቃ የኔ ሐሳብ ነው ልክ ብቻ ብላችሁ ስለምትራመዱ ነው። እያያችሁት ያለ ፊት ለፊት ብቻ ስለሆነ ነው። እስኪ ዞር ብላችሁ ሌላም ነገር ተመልከቱ። እንዴ የኔ ሐሳብ ብቻ ካልተደመጠ የሚባል ነገር የለም እንዴ። የምሬን ነው። ሁሉም ሰው እኮ ልካም ነው። እንዴ ምንም አዲስ ነገር የለውም። በቃ ሩታን ቢያንስ የተወሰነ ለመረዳት ሞክሩ። አንቺ እንደዚህ ነሽ ብቻ ከማለት ለመረዳት እስኪ ሞክሩ። ምንም ልትረዷት አልቻላችሁም። ይሄን ደግሞ እያየን ነው። በቃ እያየን የምሬን ነው። እያሳያችሁ ነው።
እንዴ ልጅቷ ተኖርበት በቃ ተዋት እንዴ በግድ እኮ የሚሆን ነገር የለም ከዚህ በላይ በግድ እኮ ምንም ልታመጡ አትችሉም እኮ አንዴ ቆይ ሐሳቡን ተረዱት ምን ፈልገህ ነው ለምን ዞርክ ወደ እኔ ምን እየሰማሁህ ነው አውራ አሁን ግን አሳዝነሽው ነው የሚመስለኝ የዞረው የምሬን ነው አሳዝነሽው ነው የሚሆነው እንጂ ሌላ ምንም ሊሆን አይችልም እዚህ ጋር በተግባርም ማሳየሽ በምንም ማሳየሽ ግን ልትፋቸው አልፈለግሽም እና በዚህ ልክ እንደዚህ መሆንሽ አሳዝኖት ነው የሚሆነው እንጂ የምሬን ነው በዚህ ሰዓት እኔ የፈለጋችሁትን ነገር ብትሉ ፋሚሊ አብርሃም ሩታን ነው የሚፈልግ በቃ ይሄ ደግሞ እውነታው ነው እውነታና የምሬን ነው እውነታ መቀበል አለብን በቃ እውነታውን መቀበል አለብሽ በቃ ያንቺ አይደለም በቃ አብርሃም ያንቺ አይደለም ነው እያለሻለሁ ያንቺ አይደለም ልሆን አልችልም ነው እያለሻለሁ በቃ በፊት ጀምሮ ስንናገርኮ ነበር ባይዘው አሁን አይደለም ይጀምራል አሁን አይደለም ይሄን ነገር ታይ ከአብርሃም ጋር አትሁኚ መጨረሻ ላይ የምትጎጂው አንቺ ነሽ ሩታና አብርሃም በጭራሽ የሚለያዩ ሰዎች አይደሉም ይያል በጣም ስንናገር ነበር የምሬን ነው ስንናገር ነበር ግን ወፍ የለም በቃ አትሰሚም መስማት አትፈልጊም የስሜትሽን ብቻ ነው በስሜትሽ ነው የምትነጂው በስሜትሽ ነው ወፍ የለም እንደዛ በስሜት መነዳት ደግሞ የለባችሁ በስሜት መነዳት የለባችሁ ማስተዋል መጨመር አለባችሁ ቢያንስ አስተውሉ የምታረጉትን ነገር ማስተዋል አለባችሁ ይሄ ሰው ነገ ይጠቅመኛል አይጠቅመኝ የሚለውን ነገር ማሰብ አለብሽ አሁን የተፈጠረው ምንድነው የሆነ ከሩታ ጋር ግጭት ነበረ እሱን ለመርሳት ሌላ ቦታ ሄደ በቃ ሩታ ጋር ሰላም ሲሆን ተመለሰ አለቀ በቃ እንደዛ ነው የተፈጠረው አለቀ ይሄን ነገር እመኝበት እዲ ሩታ ሄርሜላ የምሬን ነው ምንም እዚህ ጋር ማንንም ሰው መፍትሄ ሊሰጥሽ አይችልም ራስሽን ለራስሽ ነው መፍትሄ የምትሰጪው አሁን እኮ አንድ ማለት ያለብህ እኮ አንተ እኮ ነህ ዴብ እቺ ልጅ እኮ ማስወጣት ያለብህ አንተ ነህ እኮ ግዴታው ያንተ ነው አንተና አይርል የመጣው አንተና ቡዜ ነው የመጣችሁት አይደለ አንተና ቡዜ የመጣችሁት የሆነ ጉዳይ ኑሯችሁ ነው ያንን ጉዳይ ለመግደል ደግሞ እናንተ ብቻ እንጂ የምትበቁ ሄርሜላ እዚህ ላይ አታስፈልግም አለቀ ገባችሁ አታስፈልግም የዋልት ወንድ ትችላለች እሱ ሌላ ጉዳይ ነው ግን እዚህ ጋር ደግሞ ቤቷ ነው የሩታ ቤት ነው ገባችሁ አይደለ በቤቷ ደግሞ ማዘዝ ትችላለች እቺ ልጅ እንድትመጣብኝ አልፈልግም ካለች መፍቷ ነው እዚህ ጋር መፍታ አላት አትምጭብኝ ላይሽ አልፈልግም ቤቴ ድረስ እንድትመጪ አልፈልግም ማለት በቃ መፍቷ ነው እንዴ የሷን መብት አክብሩላት ነው እኛ እያልን ያለነው እዚህ ጋር መብቷን እየተጋፋችሁ ነው የምሬን ነው መፍቷን እየተጋፋችሁ ነው ምንም አዲስ ነገር የለው እንዴ ቢያንስ አክብሩ እኔንም አዳምጪኝ ከማለታችሁ በፊት ሲጀመር እየወነጀላችኋት ነው በዚህ ሰዓት እንደዚህ ደንዝዞ ትላታለች እንደዚህ ያለቻት እንዴት ነው ቤቷ ቁማ እንድታወራ መፈቅድላት ስታስቡትና እንዴት ነው ስታስቡት ልትፈቅድላት የምትችለው እንዴ ሌላም ሴት ደግሞ ብትሆን ጸጉሯን ይዛ የነጨች ታስወጣታለች እንጂ ቁማ እንድታወራ እንደዚህ እየተባለች አትፈቅድም ይሄ ግልጽ ነው እሷ ሩታ በዚህን ሰዓት እንደዚህ ያውም ጸጥ ያለቻት እስካሁን ድረስ ስታወራ እንደዚህ ጸጥ ያለቻት ባሏን እንደዚህ የሆነ እንደዚህ ያለች ለማውራት ስትሞክር እኮ ጸጥ ያለቻት በጣም ብዙ ቤተሰብ እንደሚመለከታት ስለምታቅ ነው እውነቱ እንዲወጣም ስለምፈልግ ነው አሁን በዚህ ላይ እንደዚህ ያደረገች የነበረው ጸጥ ብላ የነበረው ለዛ ነው አሁን ግን ተነሳባት ምክንያቱም ሰው መስመር ሲስት እኮ መመለስ አለባችሁ እንደዛ ነው እያደረገች ያለችውና ግዴታዋን እየተወጣች ያለችው እዚህ ላይ አራት አስቁኝ ስለፈጠራችሁ የበሬ ነው እንዴ ሁላችሁም ውጡ ሲጀመር ማንንም ሳይፈልጉም ሁላችሁም ውጡ እዚህ ጋር ኤፍሬም የለ ዴቭ የለ ቡዜ የለ ሄርሜላ የለ ውጡ ዝም ብላችሁ እዚህ ቤት እንዴ ምንም አትሰሩም ሁላችሁም እኮ ቦታ የሰው ቤት ውስጥ ነው ያላችሁ ሲጀመር እናንተ ምንም አትሰሩም በቃ ውጡ እንዴ ይገባበዛሉ ፋሚሊ አንቺ ውጪ አንተ ውጣ ለምንድን ነው አንተኛው ማትውጣ ምናምን ነገር እንዴ መገባበዝ ምንድነው ጥቅሙ እንዴ እዚህ ላይ እኮ ቂም ነው እኮ የምትተራረፉት እኮ እዚህ ላይ ቂም ነው የምትተራረፉት እንዴ ቂም ነው የምትያያዙት እኮ ሌላ አዲስ ነገር የለም የምትፈጥሩት ምንም እየተጨበጠ ነገር የለም እንዴ ምንድነው አረ እያሰብን እያስተዋልን ምንድነው የምናየው ሻው
እንዴ ነገር ግን ከዚህ በኋላ እቺ ልጅም በየትኛውም አይነት መንገድ ከናንተም ጋር ተከትላ ይሁን በራሷን መንገድ እንድትመጣ አልፈልግም። እናንተ የምትሰማችሁ ከሆነ ንገሯት። አይ ካልሽ ደግሞ በምንሄድበት መንገድ እንሄዳለን። እኔ ለሷ አላንስም። ቀላል ነው፣ ችግር የለውም። ይኸውላችሁ ይሄ ትክክለኛ ሐሳብ ነው። ገባችሁ አይደለ? ማንም ሰው ሊያነሳው የሚችለው ሐሳብ ነው የተናገረው። እቺ ልጅ ላያት አልፈልግም መብቷ ነው። ማንም ሰው ሊያስገድዳት ማንም ሰው ሄርሜላን ማየት አለብሽ ሊላት አይችልም። ይሄ ደግሞ መብቷ ነው። ገባችሁ አይደል? አሁን እዚህ ጋር እናንተ ምን ታረጋላችሁ? መብቷን አክብሩላት። አለቀ። መብቷን እንድታከብሩላት ነው አሁን እዚህ ላይ እየተናገረች ያለችው። ሌላ ክፉ ነገር እንደዚህ ድብድብ ውስጥ ከሚገቡ እነዚህ ልጆች መብቷን አክብሩላት። ማረግ ያለባችሁ እናንተም አትዘንጉ፣ ኃላፊነታችሁን ተወጡ። ግዴታ አብርሃምን ደግሞ አብርሃም ላይ ነው ፎከሳችን ብላችሁ እዚህ ጋር ሌላ አይነት ሲቹዌሽን ውስጥ አትክተቷቸው ልጆቹ ነው። ምንድነው የምትሉት? ስለዚህ ግዴታችሁን ተወጡ፣ የእሷንም ፍላጎት አክብሩ። አለቀ። ይሄ ጤነኛ ሰው የሚጠይቀው ጥያቄ ነው የጠየቀችው። አለቀ። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ነው ለመኝላችኋለሁ። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ እንዳረሱ ፋሚሊ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ባይ